ይሄና ሌሎችን ያው ትሰማላችሁ ማለት ነው። ከአንድ ወር በፊት በአስመራ ከኢሳያስ አፈወርቅ ጋር የተገናኘ የኦህዴድ አንጀት መሪ የሆኑት አብዱራህማን መህብ ከኢትዮጵያ ተዋጊ ኃይሎች ጋር ንግግር እያደረገ መሆናቸውን አሳውቀው አፍሪካ ኢንተለጀንስ ትላንትና ባወጣው ዘገባ ከእስላማዊ ትግራይ ራስ ያገለለ የኦህዴድ አንጅ ከኢትዮጵያ ተቃዋሚ እና ከአመፅ ኃይሎች ጋር ጥምረት እንደፈጠረ ከግብፅና ከኤርትራ መንግስታት ጫና እየተደረገባቸው መሆኑን ተዘግቧል። የኢትዮጵያ ተቃዋሚ ኃይሎች በጋራ እየተሰባሰቡ መሆናቸው የተጠቀሰው ዘገባ ከሚከሰቱት ኃይሎች መካከል ኦህዴድ አንዱ ነው ተብሏል። እንደ ፋኖ ህወሓት እና ኦነግ ሸኔ ካሉት ኃይሎች ጋር ጥምረት መፍጠራቸውን በአፍሪካ ኢንተለጀንስ የጠቀሱት የቡድን መሪ አብዱራህማን መሃዲ ጥምረት የመፍጠራቸው ደረጃ ላይ ባንደርስም ከፋኖ ኃይሎች ጋር እየተነጋገረ ነው ብለዋል። ለመስራት ዝግጁ ነን ያሉት ነገር ግን ውጤቱ የመጨረሻ ደረጃ ላይ አልደረሰንም በማለት መልሰዋል። አፍሪካ ኢንተለጀንስ እንደዘገበው ኦህዴድ ከሌሎች ኃይሎች ጋር ትብብር እንዲፈጠር በሱዳን፣ ኤርትራና ግብፅ መንግስታት ጫና እየተደረገበት ሲሉ በቅርቡ በአስመራ በፖርት ሱዳን ስብሰባዎች ማድረጋቸው ጠቅሶ ዘግበዋል። ወደ ቀጣይ ዜና ስናልፍ በትግራይ የድሮን ጥቃት መሰንዘሩ ተሰምቷል ማለት ነው። በትግራይ ክልል ጥቃት ከ30 በላይ ወታደራዊ የህወሓት ኃይል ታጣቂዎች መጎዳታቸው ተሰምቷል። ጥቃቱ ትላንትና ግንቦት 28 ቀን 2018 ዓ.ም ሌሊት መፈጸሙን የተጠቀሙት ቢሆንም በሰሜን ምዕራብ ትግራይ ገመሃኒ ሎ አካባቢ መሳሪያ ሎጂስቲክ ጭነው ወደ ባደም ይጓዝ በነበረው የህወሓት ወታደራዊ ኮንቮይ ላይ ያነጣጠረ እንደነበረ ተነግሯል። በጥቃቱ 9 ወታደሮች የጭነት ተሽከርካሪዎች እና 3 ቀላል ፒክአፕ መኪናዎች ላይ ከፍተኛ ውድመት የደረሰ ቢሆንም ከ30 በላይ ታጣቂዎች ህይወታቸው ሳያልፍ እንዳልቀረ ተጠቁሟል። በጥቃቱም ቀላልና ከባድ ጉዳት የደረሰባቸው እስከ መቀለ ድረስ ለሕክምና መወሰዳቸው ተገልጿል። እስካሁን ከፌደራል መንግስት ሆነ ከህወሓት የተሰጠ ይፋዊ መግለጫ የለም። ህወሓት ከኤርትራ መንግስት ጋር ጽምድ ብሎ በመሰረተው ድምር የፌደራል መንግስት ለመውጋት በተደጋጋሚ ሲሰነዝር ሲዘጋጅ እንደነበረ ሰሞነኛ ዘገባዎችን መጠቆማችን ይታወቃል። ወደ ውጭ ስናል ኢራን በአንድ ታዳጊ ላይ የግብረ ሰዶም ተግባር የፈጸሙ 2 ግለሰቦችን በስቅላት ቀጣች። በኢራን ቴልአቪቭ ከተማ ውስጥ በአንድ 14 ዓመት ወንድ ታዳጊ ላይ የግብረ ሰዶም ተግባር የፈጸሙ 2 ግለሰቦች በተፈረደባቸው የሞት ፍርድ መሰረት ባለፉት ሰኞ ጎሃን ሊቀድ ከተማ በሚገኘው ቁርባን ማርያም ቤት ውስጥ በስቅላት እንዲሞቱ ተደርገዋል። የሞት ቅጣት የተፈጸመባቸው ግለሰቦች የ52 ዓመት ታሂማ ሴርቢን እና 37 ዓመት ጉሃይር አባሳ የሚባሉ የከተማ ነዋሪዎች ናቸው። ግለሰቦች በቁጥጥር ስር የዋሉት ከነሐስ 2014 ዓ.ም ሲሆን በሞት የተቀጡት ፍሪያድ ሳዲቃም የተባሉት በ14 ዓመት ታዳጊ ላይ የግብረ ሰዶም ተግባር በመፈጸማቸው በቪዲዮ በመቅረጽ በማስፈራራትና ገንዘብ በመቀበል ወንጀል ተከሰው ነበር። ታዳጊው ከደረሰበት ከፍተኛ ጥቃትና የስነ ልቦና ጉዳት የተነሳ ነሐስ 12 ቀን 2024 ዓ.ም ህይወቱ በገዛ እጁ ማጥፋቱ ይህንን የተባለው በሰብአዊ መብት ላይ የሚሰራው ድርጅት ገልጾ ነበር። ሌላ ዜና አለፈ። ሩሲያና ዩክሬን የምርኮኞች ወታደሮች ልውውጥ አደረጉ። ሩሲያና ዩክሬን የጦር ምርኮኞች ልውውጥ ማድረጋቸው በእያንዳንዳቸው ወገኖች 185 ወታደራዊ አባላቶች መለቀቃቸው የሁለቱም ሀገራት መካከል ሚኒስትሮች አስታውቀዋል። በተባበሩት አረብ ኤሚሬቶች አሸማጋይነት የተከናወነው ይህ የምርኮኞች ልውውጥ ሁለት ሀገራቶች በፈረንጆቹ 2022 ጀምሮ እያካሄደ ባለው ከፍተኛ ጦርነት ውስጥ ከተመዘገቡት ጥቂቶች የስምምነት ነጥቦች አንዱ ሆኖ ተመዝግቧል። የሩሲያ መከላከያ ሚኒስትር ባወጣው መግለጫ የተለቀቀው የሩሲያ ወታደራዊ በአሁኑ ወቅት ቤላሩስ ውስጥ እንደሚገኙና አስፈላጊውን የስነ ልቦና እንዲሁም የሕክምና እርዳታ የተደረገባቸው መሆኑን ገልጿል። ወታደሮች በቀጣይ ለተጨማሪ ሕክምና ወደ ሩሲያ እንደሚወሰዱ ታውቋል። በሌላ በኩል የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በቴሌግራም ገጻቸው ባስተላለፈው መልእክት 185 የዩክሬን መከላከያ ሰራዊቶች አባላትና አንድ ሲቪሊያን ከሩሲያ እገታ ተለቀዋል፣ ወደ ሀገራቸው መመለሳቸውን አረጋግጫለሁ ብለዋል። ከተመለሱ ወታደሮች መካከልም በፓይሪፖል እና በአቡስታን የብረት ፋብሪካ ውጊያ ላይ የተሳተፈ እንዲሁም በ2022 ጀምሮ በምርኮኛ ላይ የቆሰሉ ወታደሮች እንደሚገኙበት ታውቋል። ዜሌንስኪ ወታደሮች መመለሳቸው ለዩክሬን ሰላምና ቅድሚያ እንደሚሰጥ ጉዳይ ነው በማለት አመላካች ነው ሲሉ ገልጿል። ለእያንዳንዱ ምርኮኞች ነጻ ለማውጣት በየቀኑ ጥረት እያደረገ መሆኑን ተናገረው። አርቲስት ኒውስ እንደዘገበው ወደ ሌላ ዜና ተሸጋገረ። የአሜሪካ ጦር ኃይል በዓለም አቀፍ የባህር ላይ ንግድ መስመር ላይ ስጋት ፈጥሯል ያለቻቸው የኢራን ድሮኖች መተከታለች በኋላ በጎሩኪ እና ቀሽም የደሴት በሚገኘው የኢራን ባህር ዳርቻ የራዳር እና የስለላ ጣቢያ ላይ ከባድ ጥቃት ፈጽሟል።
ይህን ተከትሎ የኢራን አብዮታዊ ዘብ ፍቃድ ሳይጠየቁ ባህር ሰላጤ በማቋረጥ በሞከር ኢራን የነዳጇን ጫኝ መርከቦች ላይ ተኩስ የከፈተ ቢሆንም ከኪዩትና በበህረርስ በሚገኘው የአሜሪካ የጦር ሰፈሮች ላይ የባላስቲክ ሚሳኤሎቿን የብቀላ ጥቃት አድርሳለች። አሜሪካን በበኩሏ የተተኮሰችው 6 ሚሳኤሎችን በአየር ላይ ማክሸፏን አስታውቃለች። ኪዩቲን በባህር ላይ ይህን የኢራን ጥቃት የዜጎችን ደህንነት አደጋ ላይ የጣለ ጥቃት እርምጃ በማለት በጽኑ አውግዛለች። ባለፉት 3 ወራት የተጠቀሰው ይህን ጦርነት ለዓለም የነዳጅ ዋጋ አቅርቦት በማስተጓጎል የዋጋ ንረት እየከሰተ ይገኛል። የነዳጅ ዋጋ በአሜሪካ የሀገራት ውስጥ ፖለቲካዊ ላይ ከፍተኛ ጫና የፈጠረው ፕሬዝዳንት ዶናልድ ትራምፕ ኢራን ጦር መሳሪያ ማምረቻን በአብዛኛው ማውደሟን ገልጿል። የኢራን መሪ ያላቸው ጥንካሬ ኩራትና ለሰላም ስምምነት ቶሎ እንዳይደርስ እንቅፋት እንደሆነባቸው ተናግረዋል። በሌላ በኩልም ቴህራን የጦርነት ለማቆም በአሜሪካ የታገደባቸው $4 ቢሊዮን እንዲለቀቅ የነዳጅ ማቅረብ እንዲነሳ እና ወደቦቹ ክፍት እንዲሆን ጥብቅ ጽፈት መሆኑን አስቀምጣለች። ወደ ሀገራችን ስንመለስ ኢትዮጵያ ብሔራዊ ቡድን ድል ቀናት። ኢትዮጵያ ማላዊን በወዳጅነት ጨዋታ 1-0 አሸነፈች። በአቋም መለኪያ የወዳጅነት ጨዋታ የኢትዮጵያ ብሔራዊ ቡድን የማላዊ አቻቸውን 1-0 ማሸነፍ ድል አስመዝግባለች። በዚህ ጨዋታ ላይም የኢትዮጵያ ብሔራዊ ቡድን የማሸነፊያ ብቸኛው ግብ ጥላሁን ማስቆጠሩን ችሏል። ሁለት ብሔራዊ ቡድኖችም ከ2 ቀናት በኋላ በመጪው ማክሰኞ በተመሳሳይ በድሬዳዋ ስታዲየም 2 አቋም መለኪያ ጨዋታውን ያከናውናሉ። እንግዲህ ተመልካቾች ከነገርን በዜና ይህን ይመስል ነበር። በሽታ ነው።